ኃይላ በእናቴ ባንተ ምክንያት እየታመመች ነው። እናትሽማ ለኔም እናቴ ናት እኮ ምን እያልሽኝ ነው? የኔ እናት ባንተ ምክንያት እየታመመች ነው። የኔ እናት እያልሽ አታወሪኝ። ያንቺ እናት ማለት የኔ እናት ናት። እናታችን ባንተ ምክንያት እየጮሽ ነው። እጮሃለሁ። ለዚህ ነው እንዴ ተራሽኝ? በቃ እኔ ማስተካከል ባለብኝ ነገር አስተካክላለሁ። ስለዚህ ተናገር። የገባህበት ነገር ራስህ እንደምትወጣ ተናገር። ይኸውልሽ ጊዜ እንደሚያስፈልግ ሄድና ተናገር። አዳምጪኝ፣ አትጩኝ፣ አዳምጪኝ፣ እንዳትቆጪኝ። እንደ ታናሽ አክብሬሽ ነው የመጣሁት። ያለ አዳምጪኝ። እዛ ጋ የተፈጠረው ነገር ምንም እንዳልሆነ ለእናቴ ነገራት። እኔ ማስተካከል ያለብኝ ነገር እንዴት አድርጌ እንደማስተካከል እኔ አውቃለሁኝ። ያልገባኝ ነገር እኔ ለምንድን ነው የምናገረው? ኃይላ ባንተ አውቀኝ ምን አድርግ ነው የምትይኝ? ማለት እኔ እናቴ እንድትጎዳ አባቴ እንዲጎዳ መፈለግ ነው እንዴ ይመስልሽ? አንቺ እንድትጎጂ መፈለግ ነው እንዴ ይመስልሽ? እንደማትፈልግ በተግባር አሳየን ነው እያልኩ ያለሁት። እኔ ለማገዝ ነው አለ የምትፈልጊው? ይኸውልሽ እንደ ታናሽ እምልሽ ነገር ስሚኝ። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ ፋሚሊዎች? በጣም ከረጅም ጊዜ በኋላ ዛሬ ተገናኝተናል። ኦፍ ኮርስ በጣም ጠፍተናል። እኔም ጥሩ ላይ አልነበርኩኝም ምናምን እና እንዴት ናችሁ? በጣም ናፍቃችሁኛል። አዲስ ነገሮች እንደሚኖሩ ተስፋ አደርጋለሁ። እኔ ጋርም ብዙ አዳዲስ ነገሮች የተፈጠሩ ነገሮች አሉ። ያው ሰው እስከሆንን ድረስ እንኖራለን፣ ህይወት ይቀጥላል እና አሁን በጣም ተጠፋፍተን ነበረ። ግን አሁን በድጋሚ ለመገናኘት እና ወደ እናንተ ለመምጣት በጣም ተገድጃለሁኝ። አሁን ላይ ያለሁበት ሁኔታ ብዙም ደስ አይልም። በወንድሜ ምክንያት አሁን ላይ ያለንበት ነገር ጥሩ ነገር አይደለም። እየተፈጠሩ ያሉ ነገሮች እናንተ ማየታችኋል ብዬ አስባለሁኝ። በእኔ ምክንያት በጣም ብዙ ነገሮች ውስጥ ገብቷል። የኔ ወንድም እንደዚህ አይነት ገጸ ባህሪ ያለው ሰውም አልነበረም። ግን ያው ለኔ ሲል በጣም ብዙ ነገሮችን አድርጓል። በጣም ብዙ ነገሮች ውስጥ ገብቷልና አሁን ደግሞ በጣም እኔ ከወንድሜ ልጠብቀው ማልችለው ነገር ውስጥ ነው ያለውና ይሄንን ደግሞ የማስተካከል ኃላፊነት አለብኝ ልክ እንደ እህት። ምክንያቱም እኔ ያጠፋው ታይም በጣም የማይደረግ ነገር ባደረኩ ታይም አጠገቤ ነበረ። ቤተሰብ እኔ ሲቆጣኝ፣ ቤተሰብ ብዙ ነገር ሲለኝ፣ ወንድሜ ግን ኢትስ ኦኬ ትንሽ ስለሆነች ነው ምናምን ብሎ እኔን ለማጽናናት አጠገቤ ነበርና በእኔ ምክንያት የገባባቸው ብዙ ችግሮች አሉ አሁን ላይና እሱን ነገር ደግሞ ሙሉ ለሙሉ ባላስተካክልም የሆነ ነገር ማድረግ እንዳለብኝ ፊል ስላደረኩ ነው አሁን እናንተ ጋር የመጣሁትኝና መስተካከል ያለበት ነገር አለ። የወንድሜ ህይወት ከዚህ በፊት ምን አይነት ህይወት ይኖር እንደነበር አውቀዋለሁኝ እና አሁን ደግሞ በጣም ደስ የማይል ነገር ውስጥ ነው ያለው። ስለዚህ እሱ ነገር መስተካከል ስላለበት እንደ እህትም ለማውራት ስለፈለኩኝ ነው እዚህ በእናንተ ፊት የመጣሁትኝ። ቢካዝ እናንተም ጉዳዩን ስለምታውቁት ማለት ነው። ከዚህ በፊትም የገባበት ነገር ደስ አይልም። እሱ ግን እኔን ፕሮቴክት ለማድረግ ነበረ። አሁንም ያለበት ነገር ደስ አይልምና እነሱ ነገሮች መስተካከል አሉበት ብዬ አስባለሁ። እንደ ቤተሰብ እንደ እህት በጣም ተሰምቶኛል ያለበት ጉዳይና ነገሮች እንደ ድሮ ቢሆን ላይፉ ቢስተካከል። አሁን ከእናንተ ከካሜራ ጀርባ ያለውን ነገር ስለማታውቁ ነው። በጣም ብዙ እንደ ድሮ አይደለም፣ በቃ ራሱን ጥሏል ምናምንና እሱ ነገሮች ደግሞ በእኔ ምክንያት የመጣ ነው። ገባችሁ? እኔን ላለመጣል ብሎ እንደዚህ አይነት ጉዳይ ውስጥ የገባው እኔ የማውቃቸው ሰዎች ጋር ሄዶ የተጋፈጠው ለኔ ሲል ነው። የማያውቅበት ነገር ውስጥ ሁሉ የገባው እና እሱ ነገሮች አሁን ላይ እሱ ነገሮች ቢቆሙ፣ አሁን ግን እሱ ያለበት ነገር ደስ አይልም። የጀመራቸው ነገሮች ደስ አይሉም። እንደ እህት እኔ ስለደበረኝና ፋሚሊም ጋር ደርሶ ምንድነው ነገሩ እየተባለ ስለሆነ ማስተካከል ያለበትን ነገር በእናንተ ፊት እንደ እህት ልመክረው ዛሬ ቀጥሬዋለሁና ነገሮች እንደሚስተካከሉ ተስፋ አደርጋለሁ። ብቻ ከእግዚአብሔር ጋር ሁሉም ነገር እናየዋለን። ነገሮች እንደሚስተካከሉ አዲስ ነገር እንደሚፈጠር ተስፋ አደርጋለሁ። እንግዲህ ጠርቻለሁኝ፣ እየመጣ ነው። ግን እናንተ ደህና ናችሁ? ተጠፋፋን በጣም ብዙ አዳዲስ ነገሮች ተፈጥረዋል። እናንተ ማየታችኋል ብዬ አስባለሁ። ግን እየኖርን ነው፣ ላይፍ ይቀጥላል። እና እንዳልኳችሁ ነው ፋሚሊ በጣም እነዚህ ነገሮች ሰምተዋልና በጣም ብዙ ደረጃ ተዳርሰናል። እኔ በጣም ብዙ ልመክረውም ይሄ ነገር አይሆንም ልለው ሞክሬ ነበረ። ግን እኔ እና እሱ ድሮ የነበረንን ነገር ታውቃላችሁ። እሱ ለኔ እንትን ሲል እኔ እሱን ክጄ ከሌላ ሰው ጋር እንትን ምናምን ብዙ ነገር ሆነናልና አሁን በዚህ ታይም እኔ የሚሰማበት ታይም አይደለም። ቤቱ ሄጄ አያስከፍትልኝም፣ በር ብደውል አያነሳልኝም። በጓደኞቹ እንኳን ላወራው ሞክሬያለሁ። እሱ ነገሮች በጣም በቃ ሌላ ነገር ሆኗል። ፋሚሊ ጋር በጣም ትልቅ ችግር ተፈጥሯልና
አሁን ራሱ ኢመርጀንሲ ያለ ልክ አይደለም አሞኛል ምናምን ነው ብዬ የጠራሁት በስንት መከራ አንስቶ በሰው ስልክ ምናምን ነው የደወልኩለት እና ከባድ ነገር ውስጥ ገብተናል። በጣም ከባድ ነገር ውስጥ እናንተ የምታዩት ይሄ ተቀርጾ የሚለቀቀው አሁንም እናንተ ጋር የመጣሁት ኮሜንት ምናምን በጣም ስለሚያነብ ከናንተም የሚመጣው ነገር እሱ ሊያስተካክለው ይችላል ብዬ ስላሰብኩኝ ነውና ፋሚሊን በጣም ተረብሿል። ከዚህ በኋላ ከሱ ጋር ያለን ግንኙነት እናቆማለን እስከሚባል ደረጃ ማለት ነው ያለው ነገር በጣም ደስ አይልም። ምክንያቱም እንዳያችሁት ነው ሁለት ነገር ብቻ የሆነ እየተፈጠረ ነገር አለ፣ በአንድ የተፈጠረ ነገር አለ። ከኔ ጋር ደግሞ ያኔ በጣም ክሎዝ ነበርን ከኔ ጋር የነበረበት ታይም ማለት ነው እና በዛ ታይም ደግሞ እንዳልኳችሁ ነው እሱ እኔን ሲመክረኝ አልሰማውም፣ እኔን ሲቆጣኝ አልሰማውም። ከዚህ በፊት ስንኖር የነበረውን ሪስፔክት በጣም አሳጥቼዋለሁኝ። አከብረው እንደነበረ ሲመክረኝ እሱን ጠብቆ ነበረ ከኔ ግን ያው ፍቅር ነበርና እኔም አልሰማሁትም። እሱን ክጄ በጣም ብዙ ማይደረጉ ነገሮች አድርጌያለሁ። በዛ ምክንያት እኔና እሱ መሀል በጣም ትልቅ ክፍተት ተፈጥሯል እና ሊሰማኝ አልቻለም። በጣም ብዙ ነገር ብየዋለሁ። ኮሜንቱም ጥሩ አይደለም፣ ፋሚሊ ምን ጉድ ነው እያለ እንዴት ያንቺ አልበቃ ብሎ እንዴት እሱ እንደዚህ አይነት ነገር ውስጥ ይገባል ነው እየተባልኩ ያለሁት። በሱ ምክንያት እኔም የተቆጣው ነው ያለሁት። ቤት ከሁላችንም ጋር ሰላም አይደለም እና ነገሮች እንዲስተካከሉ እስቲ እኔም በጣም እየሞከርኩ ነው። ከፋሚሊ ጋር ራሱ አያወራም። እውነት ነው የምላችሁ፣ ከማንም ሰው ጋር አያወራም። በቃ ብቻውን ነው ቤት ዘግቶ ነው የሚውለው። ስራ እንደ ድሮ አይሰራም፣ ራሱን አይጠብቅም። እኔ ምን እንደተፈጠረ አላቅም፣ ምን እንደሆነ አላቅም። ኦፍ ኮርስ አንደርስታንድ ለማድረግ እሞክራለሁ፣ ምክንያቱም እኔ ላይም ደርሶ ስለነበረ። ግን አላቅም በቃ እንዴት ልንግባባ እንደምንችል አላቅም። መጣ ንሽዋ ደህና ነህ? እንደው እንደዚህ አቻኩልሽ ጠራሽ? ሰላም መጣሽ? አቻኩዬ ጠራውክ። ደህና ነኝ። ደህና ነህ? ስልክ አታነሳም። በሰው ባስልክል በጓደኞች ምናምን ኃይላ ልክ ነው ግን እያደረክ ያለው? እሺ፣ ስለዚህ ልናወራ ነው የጠራሽኝ? ልክ ነው። ጨቅጭቅ ያለው ብዙ ጊዜ ስለዚህ ነገር እንድናወራ ፈልጌ አልተገኘልኝም። አሁን ጥሩ ነገር ላይ እንዳልሆንኩ ታውቂያለሽ ማለት እኮ ጥሩ ነገር ላይ እንዳልሆንክ ስላወቅ ነገሩ መስተካከል ስላለበት እኮ ነው። አይላ ጥሩ ነገር ላይ ያልሆንኩበት ምክንያት ደግሞ እንዲህ ነው ብዬ መናገር አልችልም። ትንሿ አሁንም ቢሆን እኔ ስራ ጥዬ የመጣሁትኝ የሆነ ነገር ውስጥ ያለሽ ስለመሰለኝ ነው እንጂ እንደዚህ መሆኑን ባቅ ኖሮ አልመጣም ነበረ። አሁንም ቢሆን ለራሴ ጊዜ ስለምፈልግ ነው። አላቅም እኔ አላቅም እናንተ እየተረዳችሁ ያላችሁት ፋሚሊም ሁላችሁም እየተረዳችሁ ያላችሁበት መንገድ ልክ አይደለም። እንዴት? እኔ በሌላ አይነት መንገድ አይደለም የተረበሽኩትኝ። በቃ በራሴ ኬዝ ነው እኮ ያንተ ኬዝ የኛ ኬዝ ነው። ኃይላ እኛ ፋሚሊዎችህ ነን። እኔ እህትህ ነኝ። ያንተን ነገር መረዳት እንፈልጋለን። በዚህ እኔ ልክ አይደለሁም ካልከኝ ኦኬ እሺ፣ እሱን ነገር አንደርስታንድ አድርገን ልክ የምትሆንበትን ነገር እንፈልጋለን። አሁን ግን አንተ ስልክ አታነሳም፣ ከማንም ጋር እያወራህ አይደለም። በጓደኞች እንኳን አስፈልገን ልታናግረን ሁሉ ፍቃደኛ አይደለም። ይሄ ልክ ነው ኃይላ? እኛም እኮ እንደ ቤተሰብ እኔ እንደ እህት ታስፈልገኛለህ። ያሳለፍናቸው ብዙ ነገሮች አሉ። ዛሬ ሚዲያ ላይ ወጥተን እንደዚህ ብንልም እኛ ያሳለፍናቸው ብዙ ነገሮች አሉ አይደለ? አይኖስማ ተጨንቄ እንዳስጨነቅኳችሁ እኮ አውቃለሁ። ትንሿ የሰማሽኝ ነው አይደለ? ግን በቃ የኔ ራሴ የሆነ ኬዝ አለኝ። በቃ ማስተካከል ያለብኝ ነገር አለ ማለት ሰሞኑን እየሆንኩ ያለሁትንም ነገር አላውቀውም ማለት ምን አይነት ነገር ውስጥ ራሴን እያስገባው እንደሆነ ምን አይነት ድራማ የሚመስሉ ነገሮች ውስጥ ራሴን እያስገባው እንደሆነ አላውቅም። ማለት ነገሮች ካለፉ በኋላ ለኔም እየገባኝ ያለው ተረድተሽኛል። ስለዚህ ይሄን ስሜቴን አላውቀውም። በቃ በብዙ ነገሮች ነው ነገሮች የተበላሹብኝ። ስለዚህ ያንን ነገር እስከማስተካከል ጊዜ እንድትሰጡኝ ነው የማናችሁንም ስልክ ማላነሳው። ኃይላ እኛ ቤተሰቦችህ ነን። እኛ እንረብሻለን። አንተ ስልክ ባላነሳ ቁጥር ልጁ ምን ሆኖ ነው የሚል ሀሳብ አለ ፋሚሊ ጋር ገብቷል። እናቴም ቢሆን በጣም ነው እየተጨነቀች ያለችው። ይሄ ስሜት ለምን ተሰማ እኮ አይደለም ኃይላ። እኔም የሆነ ታይም እንደዚህ አይነት ስሜት ተሰምቶኝ ያውቃል። እኔም የሆነ ታይም ፋሚሊዎቼን ረስቼ አንተን ረስቼ የሆነ ነገር ውስጥ ገብቻለሁ። ይሄ የሚታወቅ ነገር ነው። ነገር ግን ዞር ብሎ ማየት ተገቢ ነው። አንተ ስትኖር ነው ማንም ሰው የሚኖረው። አንተ ራስህን ጥለህ ምንም ነገር ሊስተካከል አይችልም አይደል?
ሁሌም ራሴን በዚህ ልክ እንደዚህ ያገኘዋለሁ ብዬ አስቤም አላውቅም። እኛም አስበናል። እኔ ደግሞ እኔ አንቺ መካሪ ነኝ፣ እኔ አንቺ ጠባቂ ነኝ። ዛሬ ላይ አንቺንም ቤተሰቦቼንም አስጠይቅ አላውቅም ብቻ ማለት ምን አፕን እያደረገ እንደሆነም አላውቅም። ግን ማለት በቃ እንዴት ብዬ ልንገርሽ እህቴ፣ አንቺንም እኔ ማስጨነቅ አልፈልግም። አንቺም ቤተሰቦቼን በእኔ ምክንያት እንድትጨነቁ ምንም አይነት ነገር አልፈልግም። ግን በቃ እየሆኑ ያሉት ነገሮች እኔም ካለፈ በኋላ ነው የሚገባኝ። ልክ ያልሆነ ስራ እየሰራው እንደሆነ ነው የሚሰማኝ። ማለት በአንቺ የተጀመረ ነው። አይ ነው በአንቺ ምክንያት ብዙ ነገሮች ገብቻለሁ፣ የማላውቃቸው ሰዎች ጋር መጥቻለሁ ምናምን ነገር ኦኬ፣ በአንቺ ስለሆነ ነው። ምንም ችግር የለውም። እኔም ኮርሱ ነው አምኜበት ነው። እህቴ ነሽ። ምንም አይነት ያንቺን ጉዳት አልፈልግም። ተረዳሽኛል? እንደ እናት እንደ አባት እንደ ወንድም ሆኜ ያሳደጉሽ ወንድምሽ ነኝና ባንቺ ምንም አይነት ነገር እንደማልደራደር ታውቂያለሽ። እና ትንሽ እኔ ሁላችሁንም እዚህ ነገር ውስጥ አስገብቼ ማስጨነቅ አልፈልግም። ገብተናል እኮ ኦልሬዲ ሃይላብ ገብተናል። እኔም ገብቻለሁ፣ ፋሚሊም ገብቷል። ከቤት ወጥተህ ሌላ ቤት ተከራይተህ እነዚህ ነገሮች ሁሉ ማድረግ ልክ ነው? እናቴ በጣም እየተጨነቀች ነው አውቃለሁ። እኔ እሱ ሳይገባኝ ቀርቶ አይደለም። ይኸውልሽ አሁንም ቢሆን አታስጮይኝ። እኔ አንድ ነገር የሆንሽ መስሎኝ ነው እዚህ ድረስ የመጣሁት እንጂ እኮ አንድ ነገር ሆኛለሁ ባልለው ኖሮ አልመጣም እኮ አትመጣም። ለምን ቤተሰብ የሚያስከድ ነገር ምንድነው የተፈጠረው ነው እያልኩ ያለሁት። እኔ ልወጣው እኔ እኮ ነኝ ባለ ጉዳዩ አይደለ? እስከማስተካክለው ጠብቂኝ በቃ። አንተን ይወልደች እናቴ በጣም እየተጨነቀች ነው ሃይላብ። እኔ ስለ እናቴ ሳልጨነቅ ስለ አባቴ ሳልጨነቅ ስለ ቤተሰቦቼ ስለ አንቺ ሳልጨነቅ ቀርቼ አይደለም። ለምን ነው አንደርስታንድ የማታረጊኝ? ይሁን አንደርስታንድ እንድናረግ እቤት ያንን የተከራየውን ቤት ለቀ ትመጣና ለእናቴ ይሄ ጉዳይ ነው ታይም ስጡኝ ማለት እያስፈራራሽኝ እኮ ነው። እያስፈራራኩ አይደለም እየነገርኩ ነው። እያዘዝሽኝ ነው። እኔ ማድረግ ያለብኝ ነገር አላውቅም። አታውቅም ሃይላብ። እውነት ለመናገር እኔ አንቺ ታናሽ እኮ ነሽ። እንዴት ነው በዚህ ልክ እንደዚህ የምታወሪኝ? እንደዚህ ላወራ ፈልጌ አይደለም። እንደዚህ እንዳወራ ግን ያስገደድከኝ አንተ ነህ። አንተ የምታየው እዛ ቤት ቆልፈ መቀመጥ ነው። እኔ ግን እናቴ እዚህ ምን እየሆነች እንደሆነ ማየው አውቃለሁ። አሁንም ቢሆን በቃ ሃይላብ አላወቅም። ትንሽ ጊዜ ስጡኝ። በቃ ጊዜ ስጡ። ለራሴ ጊዜ ፈልጋለሁኝ። ጊዜ እንደሚያስፈልገው ሂድና ለማሚ ንገራት ነው የኔ አባባል። ገብቶሃል? ይኸውልሽ እሷን ባወራው ቁጥር ምንም አይነት ነገር ጭንቀት ውስጥ እንድትገባ አልፈልግም። በመጀመሪያም ቢሆን ማለት ነው አሁን ራሱ እንዳገኘሽኝ እንድትነግሪያት አልፈልግም። እናገራለሁ እንጂ ለምንድን ነው የማልናገረው? ይኸውልሽ ትንሿ አሁን የማይሆን ነገር ውስጥ እንድገባ አታርጊኝ። እሺ ምንድን ነው በቃ የማይሆን ነገር ውስጥ እንድገባ አታርጊኝ። እምልሽ ነገር ብቻ ስሚኝ። የራሴ ጉዳይ ነው አለ ማስተካከል ባለብኝ መንገድ አስተካክላለሁኝ። አንቺ እየመሰለሽ ያለው እኔ እዛ ጋር የሆነ ነገር ለመጀመር እየፈለኩኝ ምናምን እንደዛ ነው ይመስልሽ? ቀልድ ነው እሱ። እዛ ጋር ያየሽው ነገር ለኔ ቀልድ ነው። ምንም ሴንስ የማይሰጥ ነገር ነው። ግን ያን ነገር የማውቀው እኔ ነገሮች ካለፉ በኋላ ነው። በቃ ራሴን ምን አይነት ነገር ውስጥ ነው ያስገባሁትኝ ብዬ ነገሮች ካለፉ በኋላ ነው። ይሄን ስሜቴን አላውቀውም። እስኪ የትኛውን ሱቅ ነው እኔ ሄጄ ነገሮችን አስተካክዬ የማውቀው? እኮ ነገሮች በጣም እየተበላሹ ነው ሃይላብ። ይሄን ነገር ማስተካከል የምትችለው አንተ ነህ። እንደ ታላቅነት ኃላፊነትን መወጣት አልቻልክም። ልክ ነሽ እኮ ልክ ነሽ። ይኸውልሽ አንቺ እኔ ታናሽ ነሽ አለ ታናሽ ነሽ ብዬ እኮ አልንቅሽም። የምትይኝ ነገር ሰማለሁኝ አይደለ? ፕሊስ አሁንም ቢሆን ለኔ ጊዜ ስጪ። ማስተካከል ባለብኝ መንገድ ነገሮችን አስተካክላለሁኝ። ግልጽ አማርኛ ነው እየነገርኩሽ ያለው። እንደዚህ አይነት ነገር ውስጥ መናገር የከበደህ እነሱን እንደዚህ አይነት ነገር ውስጥ አታስገቢያቸው። ገብተዋል ኦልሬዲ እኮ ቪዲዮውንም አይተውታል። እያደረክ ያለውም ነገር ታይ ነገር ነው። ውሸት ነው ባያቸው። እኔ ከምን አንተ ብትነሻለ እኔ ለማገዝ ነው አለ የምትፈልጊው? ይኸውልሽ እንደ ታናሽ እምልሽ ነገር ስሚኝ። ውሸት ነው እየሰማሽኝ ነው አለ። በቃ እዛ ጋ የተፈጠረው ነገር እርሺው። አንድ ተራ ነገር ነው በቃ ምንም እዛ ጋ የተፈጠረ ነገር የለም። ሌላ ምን ያየሽው ነገር አለ? እስኪ ንገሪኝ። ሃይላብ እናቴ በአንተ ምክንያት እየታመመች ነው። እናትሽማ ለኔም እናቴ ናት እኮ። ምን እያልሽኝ ነው? የኔ እናት በአንተ ምክንያት እየታመመች ነው። የኔ እናት እያልሽ አታወሪኝ። ያንቺ እናት ማለት የኔ እናት ናት። እናታችን በአንተ ምክንያት እየጮህሽ ነው። እጮሃለሁ። ለዚህ ነው እንዴ ጠራሽኝ? በቃ እኔ ማስተካከል ባለብኝ ነገር አስተካክላለሁ። ስለዚህ ተናገር። የገባህበት ነገር ራስህ እንደምትወጣ ተናገር። ይኸውልሽ ጊዜ እንደሚያስፈልግ ሂድና ተናገር። አዳምጪኝ፣ አትጩኝ፣ አዳምጪኝ፣ እንዳትቆጭኝ። እንደ ታናሽ አክብሬሽ ነው የመጣሁት ያለ አዳምጪኝ። እዛ ጋ የተፈጠረው ነገር ምንም እንዳልሆነ ለእናቴ ነገራት። እኔ ማስተካከል ያለብኝ ነገር እንዴት አድርጌ እንደማስተካከል እኔ አውቃለሁ። ያልገባኝ ነገር እኔ ለምንድን ነው የምናገረው? ሃይላብ አንተ አፈለ ምን አድርግ ነው የምትይኝ? ማለት እኔ እናቴ እንድትጎዳ አባቴ እንዲጎዳ መፈለግ ነው እንዴ ይመስልሽ? አንቺ እንድትጎጂ መፈለግ ነው እንዴ ይመስልሽ? እንደማፈልግ በተግባር አሳየን ነው እያልኩ ያለሁት። እሱን ለማድረግ እየሞከርኩኝ ነው። እኔ እያሳሰበኝ ያለው እየሰማሽ ነው አለ እያሳሰበኝ ያለው እዚህ ጋር የተፈጠረው ነገር አይደለም። ይሄ ለኔ ተራ ነገር ታዩ።
ነገ ከነገ ወዲያ ምንም እንደማይፈጠር ልቦና ያውቃል። እናቴ ግን አሁን የገባበት ነገር ልክ እንዳልሆነ ነው የምታስበው። ተራ ነገር እንደሆነ ለሷ አስረዳት ኃይላብ። እኔ ከማወራ አንተ ትቀላለህ ነው የኔ ሐሳብ። ትንሽ አይውልሽ በምን አይነት አማርኛው ልንግባባ የምንችለው ማለት እኔ እየነገርኩሽ ነው አይደል? እዚህ ጋር የተፈጠረው ነገር ምንም አይደለም። ነገም ከነገ ወዲያ አስረግጬ እነግርሻለሁ። ከሁሉም በላይ የሚያሳስበኝ ግን ይሄ ነገር ሳይሆን ሌላ የሚያስጨንቀኝ ነገር አለ። ምንድነው የሚያስጨንቀኝ? አሁን ይኸውልሽ የሚያስጨንቀኝ ነገር ከዚህ በላይ ደግሞ አንቺና ቤተሰቦቼን ማስጨነቅ አልፈልግም። ኃይላብ እኔ ነው ይኸውልሽ፣ አዳምጪ አንድ ውለታው አይልኝ። ይኸውልሽ እኔ ይሄ የተፈጠረው ጉዳይ ታየው በቃ ምንም እንዳልሆነ ለነማሚ ነገሪያቸው፣ ደህና መሆኔንም ነገሪያቸው። እግዚአብሔር ይመስገን ደህና ነኝ እኮ። እኔ ግን እዚህ ጋር የሚያሳስበኝ ሌላ የተፈጠረ ችግር አለ። ሌላ ሜቢ በስራ ሊሆን ይችላል፣ በሌላ ነገሮች ሊሆን ይችላል እኮ እሱ ግን እዚህ ጋር አስረዳም። እኔ ምን ብዬ ነው ለማሚ እንደዚህ ብሎሻል፣ ልክ እንደ ባዳ ደውዬ ወይም ሄጄ እንደዚህ ብሎሻል። እሱ መምጣት አይኔን ልታይ እመለሳለሁ ወደ ቤቴ። ይኸውልሽ እመለሳለሁ ወደ ቤቴ፣ የኛውን ቤት ለቄ እመጣለሁ ወደ ቤቴ። ስመጣ ግን ሁሉ ነገር አስተካክዬ መምጣት ነው የምፈልገው። ትንሽ ጊዜ ብቻ አስጪኝ ነው እስከምታስተካክል። የኔ እናት ነገሯ እየባሰ ነው ያለችበት፣ ነገር ጥሩ አይደለም። ኃይላብ ቀርቶኝ ነው እንዴ? ትንሿ ምንድነው እያልሽኝ ያለሽው? እኔ እንዴት ብዬ ነው እንደባዳ ወንድሜ እንደዚህ ብሎሻል ብዬ የምናገረው ነው? ደህና መሆኔን ብቻ ነገር የለም። ይኸውልሽ እኔ አሁን ይኸውልሽ ታላቅሽኛ አይደል? እምልሽን ትሰሚኛለሽ? ደህና መሆንን መናገር አልችልም ኃይላብ፣ አልችልም። ምክንያቱም አንደኛ ደህና አይደለም፣ ሁለተኛ ደግሞ ደህና ነው። እኔ በጣም ደህና ነኝ። ሌላ የተበላሸብኝ ነገር ስላለ ነው። ለምን ደማጽኝ ንገራት፣ ለምን ደማስነግራት? ይኸውልሽ ትንሿ አሁንም ቢሆን ይኸውልሽ እዚህ ጋር ጭቅጭቅ ለመፍጠር አይደለም። እኔ አንቺ አንድ ነገር የሆንሽ ስለመሰለኝ ነው ስደውይልኝ ሮጬ የመጣሁት አይደል? ምን ጊዜም የቤተሰቤን ነገር አስቀድማለሁ። ይሄን ላንቺ መንገር አለች። ፕሊስ ይኸውልሽ በቃ እኔ አሁን ይኸውልሽ አንቺ ይሄን አንደርስታንድ ማድረግ ከተቻለ ትልቅ ልጅ እኮ ነሽ አይደል? አሁን እኔ ኃይላብ አንደርስታንድ ሳላረግ ቀርተው አይደለም። እኔም ነይ ይሄ ነገር ሀፕን አድርጎ ያውቃል። ግን እንዴት አንቺ ጋር ሀፕን ያደረገው ነገር እኔ ጋር አላደረገም። ለምን ነው አንደርስታንድ የማታደርጊ? እኮ እንዳላደረገ ሂድና አስረዳት። ይኸውልሽ ሰሞኑን የተፈጠረው ነገር አይተሻል አይደል? እሱ ምንም አይደለም ለኔ። እሱ አይደለም ለኔ ማለት ምን ማለት ነው? እሺ አንድ ተራ ነገር ነው። እየተጫወትክ ነው። እኛ እሱን እስከሱ ቪዲዮ በኋላ ነው አንተ ሰላም ያልሆንከው ከቤት የወጣው። እንዳልተፈጠረ እርሹ የስማሽ ነው አይደል? እንዳልተፈጠረ እርሹ የተፈጠረ ነገር እንዳልተፈጠረ። ከዚህ በኋላ ምንም ነገር አይፈጠርም። ከዚህ በኋላ ምንም አይነት ነገር አይፈጠርም። አታምኚኝም? እኔ አምናለሁ። ከዚህ በኋላ በእንደዚህ አይነት ኬዝ እኔን አታገኘኝም። የድሮ ማንነቴን ታውቂዋለሽ አይደል? ማን እንደሆንኩኝ ምን እንደሆንኩ ታውቂያለሽ። ይሄ ሁሉ ነገር ውስጥ የገባሁትኝ በአንድ ባለችኝ በእቴ ነው፣ ባንቺ ነው የሁሉ ነገር ውስጥ የገባሁት። እስቲናው ያለሁትም በዛ በተነካካ ነገር ውስጥ ነው። ራሴን ከዛ ነገር ውስጥ ለማውጣት እየሞከርኩኝ ነው። ከዚህ በኋላ በእንደዚህ አይነት ነገር የኔን ስም አትሰሚውምም፣ አታገኝኝም። እኔን በአዲስ ነገር ነው የምታገኝኝ ከዚህ በኋላ ቤተሰቦቼን የሚያስደስት የተሻለ ነገር ላይ ሆኜ የተሻለ ህይወት የተሻለ ነገር ላይ ሆኜ ነው የምታገኝኝ። ስለዚህ እንደዚህ ስልሽ አትሊስት ከፊት ለፊትሽ የሆነ ነገር እንደሚጠብቅሽ በእኔ ህይወት ውስጥ የሆነ ነገር እንደሚመጣ በቃ እመኚኝ። ይሄን ነገር ለቤተሰቦች አስረጅ። እኔ እንዴት ነው ማስረዳው? ትንሽ ጊዜ ስጭኝ። እኔ እኮ እንዴት ነው ማስረዳለህ? ይሄን ነገር ሰው እኮ አትሊስት ይደውላል ደህና ነኝ ብሎ ድምጽ ማሰማት ትልቅነት ነው። እኔ የተሻለ ህይወት እንዲኖረኝ አትፈልጊም? የተሻለ ነገር ላይ ከዚህም የተሻለ ነገር አሁን እኛ ሜቢ በተመቻቸ ሁኔታ ውስጥ እየኖርን ሊሆን ይችላል፣ ግን ከዚህ የተሻለ ነገር ላይ እኔ ወንድምሽን ማየት አትፈልጊም? እፈልጋለሁ። ስለዚህ አሁንም እያልኩሽ ያለሁት እዚህ የተፈጠረው ነገር ታዩ ከዚህ በኋላ የማይደገም ነገር ነው። እኔን ግን ከዚህ በኋላ በተሻለ ህይወት እኔን ታገኝኛለሽ። ኃይላብ እኔ አመንኩ ይባል ይሄ ኬዝ ውስጥ ስለነበርኩ እኔ ተቀበልኩ። እናቴ ግን ይዛ በጣም ተጨንቃለች። አውቃለሁኝ እኮ አውቃለሁኝ። እኔ እንዲህ ነኝ ደህና ነኝ፣ እኔ ስረጋጋ እኔ እመጣለሁ ማለት ነው። ገብቶሃል? ይሄ ነገር ይሄን እኮ የተሻለ ነገር ላይ እንደምትደርስ እኔ አውቃለሁ። ይሄ አንተ ቦታ አይደለም ኃይላብ፣ አውቃለሁ። የኔ ቦታ አይደለም። እሱም ግን ቦታ እንዳልሆነ ማሳየት የምትችለው አንተ ብቻ ነህ እኮ። ለሱም ቢሆን ጊዜ ስጭኝ። በዚህ ነገር ላይ አትጨነቁ ነው እያልኩሽ ያለሁት እኮ። እዚህ ጋር ምንም የተፈጠረ ነገር የለም። እናንተን የሚያስደስት ይኸውልሽ፣ አዳምጪ። እናንተን የሚያስደስት ከዚህ በላይ በቃ በጣም ያማረ ነገር ከዚህ በላይ ይዤላችሁ እመጣለሁ። ይሄን ስልሽ ለምንድን ነው አንቺ በእኔ ላይ ተስፋ የማይታየሽ? እኔ ተስፋ ስላልታየኝ አይደለም ኃይላብ። ይኸውልሽ አሁን በጣም እየተጫንሽኝ እንደሆነ ነው እየተሰማኝ ያለው። እሺ እኔ ቤት ብቻህን መከራየት ብቻህን ተቀምጠህ መብሰልሰል ምንም ጥሩ ነገር አልታየኝም። ስለፈለኩ ነው ለጥሩ ነገር። ይኸውልሽ አዳምጪ፣ እኛ ቤት ጊዜ ለጥሩ ነገር ይኸውልሽ አዳምጪ። እኔ እሱ ጠፍቶኝ ነው አይደለም። ስለዚህ ለራሴ ይኸውልሽ ጊዜ መስጠት የፈለኩት ከዚህ በኋላ የሚጠብቁኝ በጣም የተሻሉ ያማሩ
የሆነ በቃ ቤተሰቦቼን አንቺን ሁላችሁንም ጓደኞቼን የሚያስደስት ጥሩ ነገር ይዤ ለመምጣት አስቤያለሁ። ተረዳሽኝ? ከዚህ ነገር ውስጥ ለመውጣት እየሞከርኩኝ ነው። እዚህ የተፈጠረውን ነገር ተይው ነው እያልኩሽ ያለሁት። ምንም የተፈጠረ ነገር የለም። ከዚህ በኋላ እንደዚህ ነገር አይደገምም። ካይላብ የኔ ምን አይነት አማርኛ ብነግርሽ ነው የሚገባሽ? ታማለች። ለምንድን ነው እየገባ ያለው ያልሆነው? እኔ አሁን መጨቃጨቁን ካንተ ጋር ፍላፊ መካፈት ፈልጌው አይደለም። በቃ ትንሽ ጊዜ እስኪ ከዚህ በኋላ ምናልባት 2-3 ቀን ለኔ ወንድምሽ ይሄን ማድረግ ያቅትሻል። ለኔ ወንድምሽ ይሄን ማድረግ ያቅትሻል ወይ? እኔ አይደለሁም ዛሬ አሁን እንደማገኝ ታውቃለሽ ማሚ። ምን ብዬ ነው ቤት ምገባው? እኔ ምንድን ነው የማደርገው? ስለዚህ እንድትሰሚኝ የምፈልገው አንድ ነገር እናቴም ለ2 ቀን አንቺ ቴኬር ማድረግ አያቅትሽም። እኔ ደውላታለሁ፣ ሰላም ሆኔ እነግራታለሁ። ችግር የለውም። ይኸውልሽ አዳምጪኝ፣ እያየሽኝ አውሪኝ፣ አዳምጪኝ። አሁን ይኸውልሽ እንድቆጣሽ የማይሆን ነገር እንዳደረግ አትገፋፊኝ። አሁን የመጣሁት አንቺ ችግር ውስጥ ያለሽ መስሎኝ ነው። እንደዚህ አይነት ነገሩ መሆኑን ባቅ ኖሮ ጭራሹንም አልመጣም ነበር። ስለዚህ ይኸውልሽ አዳምጪኝ፣ ለእናቴ 1-2 ቀን ደውላታለሁ። ችግር የለውም ደውላታለሁ። እንድትደጋጋለ የምትፈልጊው አንቺ እንድታሰጂልኝ የምፈልገው እዚህ ጋር የተፈጠረው ነገር እዚህ ጋር የሆነ ያለው ነገር ምንም በእኔ ህይወት ላይ ምንም ጠብ የማይል ነገር እንደሆነ ለእናቴ ነገር እሱን ካንተ ነው መስማት የምትፈልገው። ይኸውልሽ የተፈጠረ ያለው ነገር በሙሉ እሺ ቀልድ ነው፣ በቃ ጀስት ምንም ነገር ነው ብለሽ አስቢው። ለምንድን ነው አንደርስታንድ የማታረጊኝ? ቀልድ እንዳልሆነ እኮ ነው ያውቃለሁ። እኔ አሁን እንደዚህ ነው ብለህ ምናምን እንትን ይሄ የምታታልለኝ ሰው አይደለሁም። ሜቢ እናታችን ደህና እንድትሆን ቀልድ ነው ምናምን ማለት የሚጠበቅብህ ከሆነ አንተ ለሷ በላት። እኔ አልልም። ቀልድ አይደለም የገባህበት ነገር፣ ቀልድ እንዳልሆነ እኮ ነው ያውቃለሁ። ስልክ አታነሳም፣ ቤት ለቀሃል፣ ብዙ ነገሮች በህይወት ተበላሽተዋል። ይሄ ቀልድ ስላልሆነ ነው ይሄ ሁሉ ነገር። አንተ እያስተካከልኩ እንደሆነ ለምንድን ነው የማይገባሽ? እያስተካከልክ መሆኑን እየሞከርኩኝ እንደሆነ ለምንድን ነው የማይገባሽ? እየሞከርክ መሆኑን ለእናቴ ንገራት። ከኔ ሳይሆን ካንተ ነው መስማት የምትፈልገው። ኃይላ መስጠት ቆይ አንቺ አቅቶሽ ነው? እስከዛሬም እኮ ይኸው ስልክ ባለማንሳት ውስጥ በመጥፋት ውስጥ ነው ያለሁት አይደል? ለኔ ለ1-2 ቀን መሆን አቅቶሽ ነው አንቺ? ለ2 ቀን መሆን ለ10 ምናምን ቀን እኮ ሆኛለሁ። ለ10 ምናምን ቀን ሆኛለሁ። ኃይላ ለምንድን ነው የማያነሳው? ለምንድን ነው እኔ ነው እየተቆጣችኝ ያለችው? ቢካዝ አንተ በእኔ ጉዳይ ነገር ሳይገባኝ ቀርቶ አይደለም፣ የቤተሰቤ ነገር ሳያሳስበኝ ቀርቶ አይደለም እኮ ነገሮችን እስከማስተካከል ድረስ ግን ለምንድን ነው መቆየት ያቃተው? ኃይላ ማሚ በጣም ታማለች። ማስተካከል የምትችለው ይሄን ጉዳይ አንተ ብቻ ነህ ነው እያልኩ ያለሁት። አሁንም ቢሆን ማለት ነው እየነገርኩሽ ያለሁት ጊዜ ስጭ። 1-2-3 ቀን ጊዜ ስጭኝና እኔ ጊዜ መስጠት አልችልም። እኔ አልችልም። ሲጀመር ይኸውልሽ እናቴ በጣም ታማለች። ካንተ እናቴ ትበልጥብኛለች። ካንተ እናቴ ትበልጣለች። እናቴ በጣም ታማለች። እዛ ጋር ትንሿ በዚህ ሁኔታ ድምጽህን መስማት ትፈልጋለች። መቆየት አልፈልግም። እየሰማሽ ነው አይደል? ማድረግ የምፈልገው ነገር ነግሬሻለሁ አለ። ማድረግ የምፈልገው ነገር ነግሬሻለሁ። ከዚህ በኋላ በእንደዚህ አይነት ጉዳይ እንዳታወሪኝ። ሁሉን ነገር ራሴ አስተካክዬ እመጣለሁ። አልገባኝም። እየሄድክ ነው? እኔ አሁን ምን እንደሚደረግ አላውቅም። ምንድነው የሚባለው? ለእናቴ ምን ብዬ ነው አሁን መልስ የምሰጣት?